ይስጥልን እንደምን አላችሁ ወደ ፕሮግራማችን ተከታታዮች ይህ ጃን ተከል ሚዲያ ነው። በዛሬው ፕሮግራማችን ከ14 የፖለቲካ ፓርቲዎች የተሰጠ መግለጫን አቀርባለሁ። እሱን ተከታተሉን ዘንድ በአክብሮት ጋብዛለሁ። መግለጫ የሰጡት ፓርቲዎችን አስቀድሜ ለመጥራት የአገው ብሔራዊ ሸንጎ፣ የኢትዮጵያ ዲሞክራሲያዊ ህብረት ህዳሴ ፓርቲ፣ አራተኛ የሶማሌ ፌዴራሊስት ፓርቲ፣ አምስተኛ የአፋር አብዮታዊ ዲሞክራሲያዊ አንድነት ማህበር፣ ስድስተኛ የኦጋዴን ህዝቦች ዲሞክራሲያዊ ፓርቲ፣ ሰባተኛ የከፋ ህዝቦች ዲሞክራሲያዊ ፓርቲ ህብረት፣ ስምንተኛ የሲዳማ አንድነት ፓርቲ፣ ዘጠነኛ የወለኔ ህዝብ ዲሞክራሲያዊ ፓርቲ፣ አስረኛ የምዕራብ ሶማሊያ ህዝብ ፓርቲ፣ 11ኛ የአፋር ህዝብ ፍትህ ፓርቲ፣ 12ኛ የአርጎባ ህዝብ ፓርቲ፣ 13ኛ አዲስ ትውልድ ፓርቲ፣ 14ኛ የወላይታ ህዝቦች ነጻነት ፓርቲ የሚሉ እነዚህ ፓርቲዎች ናቸው። እንግዲህ እንደሚከተለው መግለጫ ያቀረቡት ማለት ነው። መግለጫው የቀረበው በወቅታዊ ሀገራችን ጉዳይ ላይ እየተከሰቱ ያሉት ነገሮችን መሰረት አድርገውና በሰላም እንዲቋጩ ሀገር ትተርፍ ሰላም ይቅደም በሚል ርዕስ ነው እንግዲህ መግለጫ የሰጡት። እሱን እንደሚከተለው አቀርብላችኋለሁ። ከ14 የኢትዮጵያ ፖለቲካ ፓርቲዎች የተሰጠ ጋዜጣዊ መግለጫ። ሀገር ትተርፍ ሰላም ይቅደም። ሀገራችን ኢትዮጵያ በዚህ ወቅት ትልቅ የማደግ ተስፋ ላይ ያለችና በዛውም ልክ ደግሞ ከሰላም እጦት የመነጨ ተስፋዋን የሚያጨልም ስጋት ያንዣበባት መሆኑን መገንዘብ ይቻላል። ከሁሉም በላይ ለሀገራችን ሰላም ጠንቅ የሆነውን ደግሞ እኛም ራሳችን በተለያዩ ልሂቃንን የምንለው በተለያዩ ጎራት ተከፋፍለን የፖለቲካ ኃይሎች ነን። ይህን ተረድተን ሀገራችን ሰላሟ ተመልሶ በሁሉም ዘርፍ ተስፋዋ እንዲዳብር ፍሬ እንዲያፈራ ማድረግ የምንችለው ይሄው ኃይል ስለሆነ ከሁሉም ፍላጎቶቹ ሀገርን በማስቀደም ግጭቶችን አቁሞ በሰከነ መንገድ መነጋገር ሁለንተናዊ ሰላሟን ያረጋግጥ ይገባል። በመሆኑም ለሀገራችን ሰላም መረጋጋት እጦት ምክንያት የሆነው ኃይሎች ሁሉ በመጨረሻ ጊዜ ከጥላቻ ከስሜት ወጥተን የራሳችን ድርሻ ወስደን በተግባር መግለጽ አለብን። የመግለጫችን ዓላማ ሁላችንም ልዩነታችንን አክብረን በመነጋገር በመደራደር ተጣሱብን የምንላቸውን የህዝብና የድርጅት መብቶችን በሰለጠነ ከግጭት በጸዳ መልኩ ፈትተን የሀገራችን ሰላምና የህዝባችን ሁለንተናዊ መብቶች ማስከበር እንዲቻል ወገናዊ ጥሪያችን ማቅረብ ነው። በፖለቲካ ረገድ የህዝባችን ሰብአዊ መብት ተጠብቆ ሙሉ ዲሞክራሲያዊ ስርዓት በሙሉ ሀገራችን ሰፍኖ በነጻነት ከቦታ ቦታ ተንቀሳቅሰን ህዝባችን ማነቃቃትና ማደራጀት የምንችለው የሀገራችን ሰላም ሲረጋገጥ ብቻ ነው። ስለዚህ ጥሪያችን ሰላም ይቅደም ነው። በመሆኑም ፖለቲከኞች፣ አክቲቪስቶች፣ ልሂቃን በግል ፖለቲካ ፍላጎት ላይ አተኩረን እየተጠቃቃን በግዴለሽነት ሀገርን የሚንዱ ተግባራት ላይ መጠመዳችን እንድናቆም ጥሪው ከራሳችን ለራሳችን የቀረበ ነው። በአሁኑ ወቅት አንዳንድ ወገኖች ገዢውን መንግስት በኃይል አስወግደን የተሻለ ስርዓት እንገነባለን ብለው ከመንግስት ጋር ወደ ግጭት ከገቡ በኋላ እንኳን መንግስትን በኃይል መለወጥ ይቅርና እርስ በርስ መግባባት መደማመጥ አቅቷቸው ህዝባችን ለእገታ ለግድያ ዳርገውት እያየን ነው። በተለይ በኦሮሚያና በአማራ ክልሎች በተወሰኑ አካባቢዎች ባለው ግጭት መነሻ በየቦታው የፖለቲካ ዓላማ የሌላቸው ሽፍታዎች መናኸሪያ ሆነው ህዝባችን መውጫ መግቢያ አጥቷል። በጣም የሚያሳዝነው ደግሞ በዚህ አካባቢዎች መምህራን፣ ተማሪዎች፣ የሀገር አድባር የሆኑ አዛውንቶች የጥቃት ኢላማ መደረጋቸው ነው። እኛ እንደ ተፎካካሪ ፖለቲካ ፓርቲዎች በየቦታው ባለው ግጭት ሳቢያ የሰው ህይወት በከንቱ እየቀጠፈ መሆኑ እጅግ አሳስቦናል። ስለዚህ ግጭቶች በሙሉ ሰላማዊ መንገድ እልባት እንዲያገኙ ገዢው ፓርቲም ጨምሮ ሁሉም የፖለቲካ ኃይሎችና የፖለቲካ ልሂቃን ሰላምን በማስቀደም ወደ ውይይት እንዲገቡ ጥሪያችን ማስተላለፍ እንወዳለን። በትግራይ ያለው ሁኔታ በፕሪቶሪያው ሰላም ስምምነት መሰረት መፈጸም ለትግራይ ወንድምና እህት ህዝባችን ዘላቂ ሰላም እንዲሰፍን ሁሉም የፖለቲካ ተዋናዮች ህዝቡን ያሳለፈውን የጦርነት መከራ ሳይረሱ ሰላምን እንዲያስቀድሙ ጥሪ ያቀረብን። በተለይ ህወሓት ኃይሎች መሃል የተፈጠረው አለመግባባት የትግራይ ጦር ኃይልን በፖለቲካ መሃል ጣልቃ መግባቱ አሳዝኖናልም አሳስቦናልም። በመሆኑም መላው የፖለቲካ ኃይሎች የትግራይ ህዝብ ለመሰል ችግር እንዳይዳረግ ከወዲሁ አቋም ይዞ መስራት አለበት ብለን እናምናለን። የኢትዮጵያ ፌዴራል መንግስት ያነሳው የባህር በር ጥያቄ ተገቢና ፍትሃዊ ከመሆኑም በላይ ጥያቄው የሁሉም ኢትዮጵያዊ ጥያቄ ነው። ስለሆነም ጥያቄው ትክክለኛነቱን የጠበቀ ነው ብለን እናምናለን። የባህር በር ጥያቄው ምክንያት በማድረግ የሻዕቢያ መንግስት የተለመደውን የጠላትነት ተግባሩን በማስቀጠል የኢትዮጵያ ታሪካዊ ጠላቶችን በማቀናጀት ታችላችን እየዳከረ መሆኑን ተገንዝበናል። እጅግ የሚያሳፍረው እና የሚገርመው ጉዳይ ግን የኢትዮጵያ ህዝብ የተሻለ ስርዓት እናመጣለን እያሉ ከመንግስት ጋር የሚዋጉ ኃይሎችም ከሻዕቢያ ጎን በመሰለፍ የሻዕቢያን አሸናፊነትን ለማድረግና
የሀገር መከላከያን የሚያዳክም ስራ ለመስራት እየተራወጡ መሆኑን በማስተዋላችን ነው። የኛ እምነት ማንኛውም ኢትዮጵያዊ ተቃዋሚ ኃይልም ልዩነቱን በመነጋገር መፍታት አለበት የሚል ነው። ከለየላቸው የኢትዮጵያ ጠላቶች ጋር በግልጽም ሆነ በስውር ከዚህ በተቃራኒ እንዳለፈው ዘመን ተሰልፎ ከተገኘ የኢትዮጵያ ሕዝብ ይቅር አይለውም ብለን እናምናለን። በመሆኑም አንደኛ ሁሉም የኢትዮጵያ ፖለቲካ ኃይሎች መንግስትን ጨምሮ የሀገራችን ሰላም በማስቀደም የኃይል አማራጭን አስወግደን በመከባበርና በመደማመጥ በመነጋገር ልዩነታችን በመፍታት የሀሳብ ፖለቲካ እንድናራምድ እየጠየቅን መንግስት ጠመንጃ ካነሱ ጋር ብቻም ሳይሆን ቅሬታ ካላቸው በውጭም ካሉ በፖለቲካ ድርጅት ተደራጅተውም ሆነ በግላቸው የሀሳብ ፖለቲካ ከሚያራምዱ ጋር በድርድር አለመግባባትን የመፍታት ጅማሮ አጠናክሮ እንዲቀጥል በአክብሮት እናሳስባለን። ሁለተኛ በአማራና በአንዳንድ የኦሮሚያ አካባቢዎች አሁንም ያለው መንግስት በኃይል አስወግደን የተሻለ ስርዓት ገንብተን መብታችን እናስከብራለን በሚል ወደ ትጥቅ ትግል ከየገባቸው ወገኖች እንኳን ለህዝቡ የተሻለ ስርዓት ማምጣት ይቅርና እርስ በርስ መግባባት መከባበርና መደማመጥ አቅቷችሁ ህዝቡ በየቦታው መታገት መገደልና መዘረፍ መምህራንና ተማሪዎች በትምህርት ገበታቸው ላይ ሳይቀር በአሰቃቂ ሁኔታ መገደል ዜጎች በብሔርና በጾታ ማንነታቸው ለከፋ እልቂት መዳረጉ መቼም እያያችሁ ነው። ስለዚህ ህዝቡ ስቃይ እንዲያበቃ ችግሮችን በሰላም ለመፍታት የእናንተና የመንግስት ኃላፊነት የተሞሉበት አለመግባባቱን በውይይት ለመቋጨት ቁርጠኛ ውሳኔ ያስፈልጋል። በመሆኑም ሁሉም የፋኖ አደረጃጀትና የኦሮሞ ነጻነት ሰራዊት መንግስት ያቀረበውን የሰላም ጥሪ ተቀብላችሁ ሁሉም ጥያቄያችሁን ሰላም በማስቀደም በድርድርና በእርቅ እንድትፈቱ በታላቅ ወገናዊ ጥሪያችን እያቀረብን መንግስትም ያቀረበውን ሰላም ጥሪ እውነተኛነት ለአሸናፊነት ሳይሆን ሰላምን ለማምጣት በታማኝነትና በቁርጠኝነት እንዲፈጽም አበክረን እንጠይቃለን። ሶስተኛ መንግስት ህገ መንግስታዊ ስርዓቱን ተከትሎ ጥያቄ ያቀረቡ ለዓመታት መልስ ላላገኙ የማንነትና ራስን በራስ የማስተዳደር ጥያቄ አስቸኳይ አዎንታዊ መልስ እንዲሰጥ በአጽንኦት እንጠይቃለን። አራተኛ በትግራይ ጦርነት የተቀጠፈው ህይወት የወደመው ሀብት ሀዘኑ ከአእምሯችን ሳይጠፋ ዳግም የትግራይ ህዝባችን መላው ኢትዮጵያ ወደ ከፋ ስጋት የሚከት አሳሳቢ ሁኔታ ማስተዋላችን በጣም ስላሳሰበን ሁሉም የህወሓት ኃይሎች ቆም ብላችሁ በማሰብ ከግል ፍላጎት ወጥታችሁ የፕሪቶሪያውን የሰላም ስምምነት ተግባራዊ እንድታደርጉና ለትግራይ ህዝብ ደህንነት ዋጋ በመስጠት ጠረጴዛ ዙሪያ በሀገር በመነጋገር አስቸኳይ ሰላማዊ መፍትሄ ላይ እንድትደርሱ በጽኑ እያሳሰብን መንግስት በትግራይና በህወሓት ኃይሎች መካከል የተፈጠረውን ችግር ለመፍታት ያሳየው ትዕግስትና ገለልተኛነት እያደነቅን ዳግመኛ በትግራይ ህዝባችን ላይ ሌላ መከራ የሚያመጣ ሁኔታ እንዳይፈጠር ከህዝብ ወዳድ ተጋሮች ከክልሉ ተፎካካሪ ፓርቲዎች ከህወሓት ቡድኖች ጋርም ሳሰልስ መመካከል ለትግራይ ዘላቂ ሰላም በትኩረት እንዲሰራ እንጠይቃለን። አምስተኛ የኢትዮጵያ መንግስት ያቀረበው የባህር በር ጥያቄ ተገቢና ወቅቱን የዋጀ በመሆኑ የመላው ሀገር ወዳድ ኢትዮጵያዊ ጥያቄ ነው ብለን ስለምናምን እኛም ድጋፋችንን እንገልጻለን። የሻዕቢያ መንግስትና የኢትዮጵያ ታሪካዊ ጠላቶች መቼም ቢሆን የሀገራችን በጎ ነገር አስደስቷቸው አውቅም። ዛሬም ኢትዮጵያ ብዛቷ መጨናነቅ እያደገ ከመጣው የገቢና ወጪ ፍላጎት ከምታንቀሳቀሰው ግዙፍ ኢኮኖሚ አንጻር ታይቶ ባቀረበው የባህር በር ጥያቄ በሰጥቶ የመቀበል የሰለጠነ ዲፕሎማሲ መፍታት ሲገባ ሻዕቢያና መሰሎቹ ባልበላው ልድፈው በሚለው ጊዜ ያለፈበት የምቀኝነት ኢትዮጵያ የባህር በር ከምታገኝ ህዝብ በጦርነት ቢያልቅ ይሻለኛል ብሎ እንደለመደው ቀጠናውን ለማተራመስ ዝግጅት እያገባደደ መሆኑን ዓለም አቀፍ ሚዲያዎችም ሳይቀሩ እያረጋገጡ ይገኛሉ። በሌላ በኩል ክቡር ጠቅላይ ሚኒስትራችን ሉዓላዊነት ካልተደፈረ በስተቀር ከሰጥቶ መቀበል ውጭ ኢትዮጵያ ወደ ጦርነት እንደማትገባ ለፓርላማው አረጋግጠዋል። ስለሆነም መንግስት ቃሉን ጠብቆ የባህር በር ጥያቄውን ከሁሉም ጎረቤቶቻችን ጋር በመነጋገርና በሰጥቶ መቀበል ብቻ እንዲያልቅ በብዛት ትዕግስት ማስተዋል እንዲከናወን አበክረን እናሳስባለን። ስድስተኛ ለተከበረው ወንድምና እህት ለሆነው ለኤርትራ ህዝብ ለኤርትራ የፖለቲካ ኃይሎች ምንም እንኳ በተለያዩ መጥፎ ታሪካዊ አጋጣሚዎች አብሮነታችንን በማይፈልጉ ፖለቲከኞችና የውጭ ኃይሎች ሴራ ብንለያይም የህዝብ ለህዝብ ናፍቆትና ፍቅር በብዙ መገለጫዎች ታይቷል። በመሆኑም የህዝባችን ዘመን ያልሻረው የዳበረ ግንኙነት ለማጽናት በመካከላችን የሚጋርደን ጥቁር መጋረጃ በመቅረት ተባብረን የምናድግበት ዘዴ በመቀየስ የጥላቻ ግንቡን እንድንነዳው በታላቅ አክብሮት ጥሪያችንን እናቀርባለን። መጋቢት 4 ቀን 2017 ዓ.ም ኢትዮጵያ አዲስ አበባ